መዝሙረ ዳዊት በጥቅሉ 150 ነው። በመዝሙረ ዳዊት ምዕራፍ የሚባል የለም። 170ውን በጥቅሉ ከሰኞ እስከ ዓርብ ከሰኞ እስከ እሑድ ድረስ መቼ ምን መጸለይ እንዳለበት ወስነው ደንግገው አስቀምጠውልን። በእውነት ዳዊት ደጋሚ ማለት ነው። ጸሎተኛና ደጋሚ ይለያያል። አሁን እዚህ ውስጥ ያላችሁ ሰዎች ልትጸልዩ ትችላላችሁ። እደጋሚነት ደረጃ አልደረሳችሁ፣ እኛም አልደረስን። ይቅርታ አድርጉልኝና እምትጸሉ ተሰሙታላችሁ። ስትጸልዩ ጸሎታችሁ መጀመሪያ እግዚአብሔር ከመስማቱ በፊት እናንተ ልትሰሙት ይገባል። ልክ ጸሎትም ስንጸልይ እኛ መጀመሪያ መስማት ያለብን እኛ ነን። እንደዛ ለማድረግ አንድ አማኝ መሆን፣ ሁለተኛ አድናቂ መሆን፣ ሶስተኛ በፍቅር መጸለይ። ጋዜጣ ነው እንደዛ የሚነበበው። ጸሎት ስንት ገጽ ገረይቶ ጸሎት አይጸለይ። አባቶቻችን ስለ ጸሎት እምንጸልየውን ወስነው አስቀምጠዋል። እንደ አቅማችን ከአቅም በላይም አይጸለይም። መዝሙረ ዳዊት አባቶቻችን አንዱ እንዲጸለይ የወሰኑት መዝሙረ ዳዊት ነው። እኔ አሁን በእውነቱ የመጣ የጸሎት አይነት በጣም ነው የምናዘው። ስለዚህ መዝሙረ ዳዊት የማያካትተው ነገር የለም። እንደው አጠር አድርጌ በመዝሙረ ዳዊት የሚጠቃለሉትን ሐሳቦች ልንገራችሁ። መዝሙረ 150 መዝሙረ ዳዊት በሰባት ርዕሰ ጉዳዮች ላይ የሚያጠነጥን ነው ብለው ሊቃውንት ተርጉመውልናል። አብርሃም አመድና ትቢያ ነኝ አለ። ዳዊት እኔ ትል ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ቅዱሳን ሲበቁ እነሱ ዝቅ ይላሉ፣ እግዚአብሔር ከፍ ያደርጋቸዋል። የኛ ተስፋ በመስቀል ላይ ነው። የኛ ተስፋ ከሞት በኋላ ሕይወት አለ። መቃብርን ተሻግሮ ትንሣኤ አለ። የዓለም አልፎ አዲስ ዓለም አለ። ሞት፣ ሕይወት፣ ረሃብ፣ ጥጋብ፣ ሐዘን፣ ደስታ፣ ትርፍ፣ ኪሳራ፣ ጤንነት፣ በሽታ፣ ሹመት፣ ሽረት፣ ማጣት፣ ማግኘት የማይፈራረቅበት የበላይ የበታች ገፊ ተገፊ ገዥ ተገዥ ሰጭና ነሽ የሌለበት አዲስ ዓለም አለ። በዚህ ዓለም ቁጭ ብለን ያኛውን ዓለም ተስፋ እናደርጋለን አለ። ሞት አልፎ ሕይወት አለ። መቃብርን ተሻግሮ ትንሣኤ አለ። ይህን ዓለም አልፎ አዲስ ዓለም አለ። እዛ እንገባለን። ምእመናን እንደተንከራተት እንደተገፋን እንዳለቀስ እንደተጎሰም እንደተከፋን አንገታችን ተቆርጦ አንጀታችን ደፍተን አንጀት ተንገላጥን አንቀርም። አባታችን ይመጣል፣ ወደ መንግስቱ ይጠቀልለናል። እኔ ሁልጊዜ እላለሁ እኔ አይታየኝም ምእመናን፣ እንኳን ዘወትር ጨለማ ውስጥ መኖር መብራት ሲሄድ ያንገሸግሻል። ነገር ግን ወደ መቃብር ሲወርድ ሁሉም አይነ ስውር ይክበር ይመስገን እግዚአብሔር። አይናማ ሬሳ አለ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የታላቁ ገዳማችን አስተዳዳሪ እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቅዱስ ቦታ እንድትሰበሰቡ ቦታውን፣ ጊዜውን፣ ሁኔታውን አደራሎ የፈቀደላችሁ ወገኖቻችን ኢትዮጵያውያን በእግዚአብሔር ስም እንዴት ዋላችሁ? እንዴት ከረማችሁ? እንዴት አመሻችሁ? በሐዘናችንም ሆነ በደስታችን ጊዜ በጤንነታችንም ሆነ በበሽታችን ጊዜ አትርፈን ደስ ባለንም ሆነ ከስረን አንገት በደፋንበት ጊዜ ጤናችን፣ ገንዘባችን፣ ዘመዶቻችን በተነኑበት በጠፉበት ጊዜ ትናንት ከኛ ጋር የነበረ ዛሬም ከኛ ጎን የቆመ ነገም እንደማይለየን አፋችንን ሞልተን የመሰከርንለት የምንመሰክርለት ልባችንንም ሞልተን ያመንነውና የምናምነው የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከዛሬ ስላደረገልን በጎ ነገርና ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እንደው ከዚህ ውስጥ እግዚአብሔር ያደረገለትን እግዚአብሔር የዋለለትን ያሳለፈውን መከራ እያንዳንዱ እየተነሳ ቢናገር ትልቅ ትምህርት ይሆናል ብዬ አስባለሁና አንዳንድ ጊዜ ተናጋሪውና ሰሪው እየተለያየ የሚዘራውና የሚያበቅለው እየተለያየ ተኳሹና ዘጋቢው እየተለያየ ትልቅ ፈተና ይገጥመናል። ስለ ጦርነት እንደምታውቁት አበጥሮ የሚያወራው ጋዜጠኛ ነው፣ የሚሞተው ወታደር ነው። ምላስ ወታደሩ ጋዜጠኛው ምላስ አለው፣
ወታደሩ ልብ አለው። ምላስና ልብ ደግሞ እግዚአብሔር ማስተዳደር ስለሚችል አንድ ቦታ ያደርገውም። መዝሙረ ዳዊት በጥቅሉ 150 ነው። በመዝሙረ ዳዊት ምዕራፍ የሚባል የለም። አንዳንድ ሰዎች ምዕራፍ ይሄን ያህል መዝሙሩ ሲጠቅሱ የዳዊትን ምዕራፍ ይጠቅስ። በመዝሙረ ዳዊት ምዕራፍ የለም። በሌሎች መጻሕፍት ምዕራፍ አለ፣ ቁጥር አለ። በሌሎች የቤተክርስቲያን መጻሕፍት ደግሞ አንቀጽ አለ። አንቀጹ እንደ ምዕራፍ ይቆጠርና ቁጥሩ ደግሞ እንደ ምዕራፍ የሚቆጠርበት አለ። ስለዚህ መዝሙረ ዳዊት ምዕራፍ የሚለን መዝሙር 1 መዝሙር 2 ነው። በአጠቃላይ 15 ንጉስ ነው የሚባለው። 10 እየተባለ 15 ንጉስ ነው። ወይም ደግሞ የሰኞ የማክሰኞ የረቡዕ የሐሙስ እስከ እሑድ ድረስ አባቶቻችን መኃልየ ዘሰሎሞን 5ቱንና 15ቱን መኃልየ ነቢያት ጨምረው 150ውን የዳዊት መዝሙር አድርገው 170ውን በጥቅሉ ከሰኞ እስከ እሑድ ድረስ መቼ ምን መጸለይ እንዳለበት ወስነው ደንግገው አስቀምጠውልናል። በእውነት ዳዊት ደጋሚ ማለት ነው። ደጋሚ ነው ሲባል ምን ማለት ነው? እሺ ድግምት ምንድነው? ድግምት ሲባል ተሰማላችሁ አይደል? አስማት ምንድነው? አስማት ሲባል ሰምታችኋል? እገሌ አስማተኛ ነው ይባላል አይደል? በጣም የሚያሳዝነው ነገር ከግዙ አስማት ማለት ስም ሲበዛ አስማት ነው። ስሞች ማለት ነው። ጥንተ ሐሳቡ አስማተ ሥላሴ የሥላሴ ምን ማለት ነው? ጮክ በሉ። አስማተ መላእክት የመላእክት ስሞች የኢየሱስ ክርስቶስ አስማተ ክርስቶስ ብንል የክርስቶስ ምን ማለታችን ነው? ስሞች ማለታችን ነው። ጠንቋዮቹ እነዚህ አጭበርባሪዎቹ ስሙን ደግሞ ደጋግሞ በመጥራት የሰውን ጆሮ በማደንዘዝ ሰውየው ጆሮው ሲደነዝዝ ኪሱ መግባት ነው ዓላማቸው፣ መቀማት ነው ዓላማቸው። ግን ጥንተ ሐሳቡ አስማት ማለት ስም ያለው ሲበዛ አስማት ነው። አስማተ ሥላሴ ጽሑፍ በከተማ ርዕሱ ይላል። የሥላሴ ስሞች በራሱ ላይ ተጽፎበታል ማለት ነው። ድግምት ደጋሚ ማለት በቤተ ክርስቲያናችን ጸሎተኛና ደጋሚ ይለያያል። አሁን እዚህ ውስጥ ያላችሁ ሰዎች ልትጸልዩ ትችላላችሁ። ደጋሚነት ደረጃ አልደረሳችሁ፣ እኛም አልደረስንም። የጥንት አባቶቻችን ደጋሚዎች ናቸው። ምን ማለት ነው? ለምሳሌ በጣም በምታውቁት ለመናገር ብሞክር አቡነ ዘበሰማያት ይችን ብቻዋን 12 ጊዜ ይሏታል። ይትቀደስ ስምከ ይሄን 12 ጊዜ ይሉታል። ስለዚህ ምን አደረጉት ማለት ነው? አቤት ደጋገሙት ማለት ነው። አንዷን ቃል እየደጋገሙ እስከ 21 እስከ 49 ድረስ አንዷን ቃል በመደጋገም ይጸልያሉ። ስለዚህ አባገሌ ዳዊት ደጋሚ ናቸው ይባላል። ውዳሴ ማርያም ደጋሚ ናቸው ይባላል። እየደጋገመ የሚጸልየውን የሚያዳምጥ ማለት ነው። ምእመናን የምትጸልዩትን ትሰሙታላችሁ? ይቅርታ አድርጉልኝና የምትጸልዩት ትሰሙታላችሁ? ስትጸልዩ ጸሎታችሁ መጀመሪያ እግዚአብሔር ከመስማቱ በፊት እናንተ ልትሰሙት ይገባል። ምን ማለት ነው ይሄ? አንዳንድ ሰው ይጸልይ ምን ያደርጋል? እንኳን እግዚአብሔር እኮ ራሱ አልሰማውም። ይገርማችኋል። መጀመሪያ ጸሎታችን ልንሰማው የሚገባው ማን ነው? ጮክ ብላችሁ ንገሩኝ። ማን ነው ልንሰማው የሚገባው? እኛ ነን። እኛ ሰምተን አጣርተን ነው ካፋችን የወጣው ጆሮአችን ደርሶ በጆሮአችን በኩል ወደ እግዚአብሔር ያደርጋል። መስማት የተሳናቸው ሰዎች አይታችሁ እንደሆነ ንግግራቸው ለምንድን ነው የሚበላሸው? አይታችኋል? መስማት የተሳናቸው ወንድሞቻችን አሁን ልክ ጆሮአቸው መስማት ሲያውቁ ንግግራቸው ይበላሻል። ለምንድን ነው? የሚናገሩትን ስለማይሰሙት አረጋግጠው አይልኩትም ወደ ሌላ ሰው። ልክ ጸሎትም ስንጸልይ እኛ መጀመሪያ መስማት ያለብን እኛ ነን። እንደዛ ለማድረግ አንድ አማኝ መሆን፣ ሁለተኛ አድናቂ መሆን፣ ሶስተኛ በፍቅር መጸለይ ነው። ልክ እግዚአብሔር ፊት ሲቆም አንድ ሰው አሁን የቆምኩት እግዚአብሔር ፊት ነው። በጽባህ እቀውም ቅድሜከ ዋስተርኢ ለከ በጧት በፊት እቆማለሁ አለ ቅዱስ ገብርኤል ለዘካርያስ። በእግዚአብሔር ፊት የምቆመው እኔ ማን ነኝ አለ? ገብርኤል ነኝ አለ። በእግዚአብሔር ፊት ነው የቆምኩት፣ አባቴ ፊት ነው የቆምኩት። የተቸነከሩ እጆቹን የተቸነከሩ እግሮቹን በጥፊ የተመታ ፊቱን
አሞት ኮምጣጤ የጠጣ አፉን፣ ምራቅ የተጠፋበት ፊቱን፣ የሸዋግ የተደፋበት ራሱን ከራስ ጸጉሩ እስከ እግር ጥፍሮቹ የተቀበለውን መከራ እያያችሁ በፍቅር ስትዋጡ አይሰለቻችሁም? አንዳንድ ሰው እኮ መዝገበ ጸሎት ይዘል ትልቁን መዝገበ ጸሎት የመጀመሪያው ሰሞን አይታወቀው ወረት ላይ ስለሆነ እየሰለቸ ሲመጣ ምን ያደርጋል? እስቲ ቆይ ስንት ገጽ ቀረኝ? ውይ ጋዜጣ ነው እንደዛ የሚነበበው። ጸሎት ስንት ገጽ ቀረኝ? ጸሎት አይጸልይም። ስለዚህ በአባቶቻችን ዳዊት ደጋሚ ማለት እየደጋገሙ የሚጸልዩ ማለት፣ ድግምት ማለት መልሶ መላልሶ የሚደገም ማለት ነው። በዛ በመጥፎ በኩል ደግሞ ቅድም እንደነገርኳቸው ጨጨጨጨ ዘዘዘዘዘ እያሉ ፊደል እያጋጩ ይህን የማያውቀውን የዋህ ሕዝብ በአቋራጭ መክበር የሚፈልገውን ገንዘቡም ግንዘም የተሰለበውን ሕዝብ ፊደል በመደርደር ይገፉታል፣ ይሰርቡታል። እነዛ ፊደል በመደጋገም ስለሚያታሉ ደጋሚዎች ይባላሉ። አባቶቻችን ግን አባገሌ ዳዊት ደጋሚ ናቸው፣ አቡነ ገሌ ዳዊት ደጋሚ ናቸው ማለት ምን ማለት ነው? ከመጸለይ ደረጃ አንድ ከፍ ብለዋል ማለት ነው። ስለዚህ መዝሙረ ዳዊት 150 ነው ብያቸዋለሁ። በመዝሙረ ዳዊት ቅድም እንዳልኳችሁ አባቶቻችን ስለ ጸሎት የምንጸልየውን ወስነው አስቀምጠዋል። አንደኛ መዝሙረ ዳዊት፣ ሁለተኛ ውዳሴ ማርያም። እንደ አቅማችን ከአቅም በላይም አይጸለይም። አንድ ምዕመን 2 ሰዓት 3 ሰዓት ተገትሮ መጸለይ አይጠበቅበትም። ለምሳሌ ጧት ክፍለ ሀገር 62 ሰው ጭኖ የሚሄድ ሹፌር ሌሊቱ ሙሉ ተገትሮ አድሮ ጸሎተኛ ነኝ ብሎ እያንቀላፋ መኪና ቢገለብጥ ማን ነው ተጠያቂው? ማነው ተጠያቂው? ራሱ ነው። ለጥ ብሎ አድሮ ጧት ተነስቶ ፊት ታቦ ጌታዬ በሰላም አድርሰኝ ብሎ መኪናውን መንዳት ነው። መነኩሴው በአንጻሩ ደግሞ እግዚአብሔር ያውቃል ለጥ ብሎ ጧት ተነስቶ ደግሞ በሰላም ወለዴ ፌዝ ይባላል፣ ቀልድ ይባላል። ሁሉ ምድብ አለው። እየሰማችሁ ነው? ምድብ አለው። ስለዚህ በመዝሙረ ዳዊት አባቶቻችን አንዱ እንዲጸለይ የወሰኑት መዝሙረ ዳዊት ነው። እኔ አሁን በእውነቱ የመጣ የጸሎት አይነት በጣም ነው የምናዝነው። እኔ ባረቶስ የሚባል ጸሎት መጥቷል። ያልመጣ ጉድ የለም። መጀመሪያ የበላችሁ ያቀራታል በላይ ጉርሷታል ብላ ማረኛል። መጀመሪያ የተመደቡ ጸልዩት እስኪ ዳዊት መጽሐፍ ቅዱስ ውስጥ ያለ ዳዊት 150 ብቻ አይደለም። ሊቃውንተ ቤተ ክርስቲያን ከብሉይ ኪዳን ዳዊትና ኢሳይያስ ባይኖሩ ብሉይ ኪዳን ባዶውን ይቀር ነበረ። ከሐዲስ ኪዳን ቅዱስ ጳውሎስ ባይነሳ፣ ከሊቃውንት ቄርሎስና ዮሐንስ አፈወርቅ ባይነሱ ትርጉም ያጣ ነበር ይላል። ስለዚህ መዝሙረ ዳዊት የማያካትተው ነገር የለም። እንደው አጠር አድርጌ በመዝሙረ ዳዊት የሚጠቃለሉትን ሐሳቦች ልንገራችሁ። 150 መዝሙረ ዳዊት በ7 ርዕሰ ጉዳዮች ላይ የሚያጠነጥን ነው ብለው ሊቃውንት ተርጉመውልናል። እኔ አይደለም የምነግራችሁ፣ ትርጓሜ ቤት ሊቃውንት ያስተማሩት ነው የምነግራችሁ። 150 መዝሙረ ዳዊት በ7 ርዕሰ ጉዳዮች ሊጠቀለል ይችላል። ሰምታችሁኛል? በስንት አልኳችሁ? አቤት በ7